ሰላም ዩቲዩብ እንዴት ናችሁ? ኤፍ ነኝ ያለውላችሁ። በዛሬው ቪዲዮ ደግሞ እስኪ እዚህ አቴንስ ውስጥ አደገኛ ከሚባሉ አደንዛዥ እጽ የሚጠቀሙበት ወይም የሚለዋወጡበትን ሰፈር እጅ አሳያችኋለሁ ማለት ነው። እዚያ አካባቢ በተለይ እነዚህ ጌ የሆኑት ገላቸውን ሽጠው የሚተዳደሩ እንዲሁም በተለይ ደግሞ አደንዛዥ እጽ የሚጠቀሙ ሰዎች ይገኙበታል ማለት ነው። እንግዲህ ለመቅረጽ በጣም የሚያስፈራ ነው። ቦታው መሽቷል። ከሌሊቱ ቢያንስ 5 ሰዓት አካባቢ ነው። ስልኬ እንደምንም ደብቄ ለመቅረጽ እሞክራለሁ ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ ማለት ነው። ይመቻችሁ። እንግዲህ ቦታው ወይ አካባቢ ነው ቤተሰብ ሳልታይ ለመቅረጽ እየጣርኩ ነው፣ ግን በጣም የሚያስነቃ አይነት ነገር ነው ይመስለኛል። ተበሎ በቃ ፋሚሊ አብዛኛውን ጊዜ በተለይ ቀን አካባቢ ወደዚህ አካባቢ ማንኛውም ሰው ቢመጣ እዚች ስፍራ ላይ እዚች ቆሻሻዋ ገንዳ አጠገብ በተለይ ተቀምጠው ታገኟቸዋላችሁ። ቀን አካባቢ በተለይ እነዚህ በመርፌ ነው በደም ስራቸው አድርጎ አደንዛዥ እጽ የሚጠቀሙት፣ የሚያጨሱትም አለ፣ በስሪንጅ ደግሞ የሚጠቀሙት አለ ማለት ነው። እዚህ አካባቢ ብዛት የሚገኙት ቀን ላይ ነው። ማታ ላይ እንኳን ብዙም አይገኙም፣ ምክንያቱም የሚሰባሰቡበት ሌላ አካባቢ አለ ማለት ነው። ስለዚህ እስኪ ናካይዝም ዞር ቢያየውና ደግሞ ወደ ዛኛው ወስዳችኋለሁ ማለት ነው። እንደምታዩቸው እንግዲህ እዛ አካባቢ እንዳጋጣሚ ሆኖ አግኝቻቸዋለሁ። እዚህ ላይም እየተቀባበሉ ነበር ማለት ነው። የሚጠቀሙ ሰዎችም አሉ ከዚህ እንደምታዩት። ግን አብዛኛው እዚህ አካባቢ እንደነገርኳችሁ ቀን ላይ ነው ማለት ነው የሚገኙበት። እስኪ ደግሞ ወደ ሌላኛው እንሄዳለን። እዚህ ጋር ደግሞ ያው ሴተኛ አዳሪዎች አብዛኛው ነው፣ ግን እነዚህ ሴት ሳይሆኑ ወንዶች ናቸው። እንደምታዩት ከዚህ ጋር ያው ስሎ ሞሽን ለማድረግ ሞክር ያለው ያውን ወንድ ናቸው እነዚህ ሁለቶች የምታዩቸው። ነገር ግን ያው ሴት መስለው ነው ማለት ነው እንግዲህ ንግዱን የሚነግዱት። ሴቶችም አሉ። ወደዚህ ቀጥ ብለን ስንሄድ ጫፍ አካባቢ በተለይ እዚህ አካባቢ ብዙ መጠጥ ቤቶች፣ እንደዚህ ጭፈራ ቤቶችና ግሮሰሪዎች ይበዛሉ። ለዛም ነው አካባቢው ላይ እንደዚህ አይነት ንግድ እንዲኖር ወይም ለእንደዚህ አይነት ንግድ መስፋፋት አመች የሆነው ማለት ነው። ብዙ ሬስቶራንቶች፣ ግሮሰሪዎች እና ጭፈራ ቤቶች ይገኛሉ ማለት ነው። እዚህ አካባቢ እንደምታዩት እያዩኝ ነበረ። እኔ ደንግጬ ያው ስልኬን ደብቄው ስለነበረ ደንግጬ ተሎ ነው ያለፍኳቸው እንጂ በጣም እያፈጠጡብኝ ነበረ። ከዚህ አካባቢ ሲደርስ ትንሽ የደበኩት ካሜራ ተበላሸብኝ። እዛ ወደ ሌላ ቦታ ስልክ እንደገና አስታክዬ ተመለስኩኝ። ያው እዚች አካባቢ ቅድም ካሳየዋችሁ ቦታ ያው እንትኖች ይበዛሉ፣ እነዚህ ጌዎችና ያው ሴተኛ አዳሪዎች ማለት ነው። በዚህ ንግድ ላይ የተሰማሩት ይገኛሉ። አብዛኛው ጊዜ ቢያንስ እዚህ አካባቢ ማታ 2 ሰዓት ጀምሮ እነዚህ ሰዎች ይገኛሉ ማለት ነው። እነዚህ ጌዎችም ይሁን እንደዚህ እጽ ምናምን የሚጠቀሙት፣ በእርግጥ እጽ ምናምን የሚጠቀሙት ቀን ላይ በማንኛውም ቦታ ብትንቀሳቀሱ ታገኟቸዋላችሁ። በተለይ በዚህኛው አካባቢ እንደዚህ አይነት ነገሮች የሚሰሩበት 3 ቦታዎች አሉ። ነገር ግን ለዛሬ ያው ከምኖርበት አካባቢ ያለውን ነው የቀረስኩላችሁ። ምናልባት በሌላ ቪዲዮ ደግሞ ሌላኛውን እሰራላችኋለሁ።
እንግዲህ ተጉዘን ያው እጽ በብዛት ከሚጠቀሙበት ሰዎች ያሉበት አካባቢ ደርሰናል ማለት ነው። እዚህ አካባቢ እንደምታዩቸው ነው በጣም ሆምለስ ናቸው። ዛሬ መሬት ላይ ዝቅ ብላችሁ እንኳን ብታዩ በጣም ብዙ ስሪንጆች ምናምን ታገኛላችሁ። በደም ስራቸው ምናምን ነው አብዛኛው የሚወስዱት። እንግዲህ መንገድ ላይ እንደምታዩት በጣም በብዛት ነው የሚጠቀሙት። እንደም ይታየኛል። ስሪንጆችም አሉ እዚህ አካባቢ ነው። እዚህ ላይም ለመቁረጥ ሞክሬ ነበር። ወደ ውስጥ ብገባ ብዙ አገኘ ነበር። ነገር ግን ርቀት ላይ ነው የቀረጽኳቸው። ምክንያቱም ያስፈራል የሚያደርጉት ነገር ስለማይታወቅ። እንግዲህ ለመቅረጽ እየሞከርኩ ነበር። ነገር ግን ያው በጣም ስለሚያስፈራ አካባቢ ሰዎችም ደስ ስላላሉኝ ያው ደብቄ ለመቅረጽ ሞክሬያለሁ። ያው እንደተመቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ልትሆኑ ጋብዛችኋል። ይመቻችሁ።